ኤችአርኤፍ ይሄንን ፓርክ ከያዘበት ጊዜ ጀምሮ ፓርኩ በፊት ከነበረበት መልሶ አሁን ለክልላችን ምሳሌ መሆን ፓርክ እስከሆነ ድረስ ደርሷል። ለዚህም ምናልባት እዚህ አካባቢ ያለው ማህበረሰብ የራሱ ኮንትሪቢዩሽን ያደርጋል። ይሄ ስራ እንዲሰራ መነሻ ሆኖ ላደረጉት ለዋና የዚህ የፋውንዴሽኑ ባለቤቶች ለሆኑ ለቀድሞ ጠቅላይ ሚኒስትራችን ለአቶ ኃይለማርያም ደሳለኝና ለወይዘሮ ሮማን ተስፋዬ ምስጋና ብታደርሱላቸው ደስ ይለኛል። በዚህ ህይወት ጥበቃ አንፃር እነዚህ ፓርኮች ለአካባቢ የሚያደርጉት ጥቅም እንደሆነ ስለተረዱ ይሄን ራሳቸው መነሻ አድርጎ ስላነሱ በጣም በክልሉ ስም እጅግ አድርጌ አመሰግናለሁ። ወደዚህ ሲመለስ ይሄ እንግዲህ ክልላችንም ቀደም ሲል ባህልና ቱሪዝም ነበረ። አሁን ቱሪዝም ራሱን ችሎ ቢሮ ሆኖ እንዲወጣ ተደርጓል። በቢሮ ደረጃም ፓርኮች ዘርፍ ልማት እንደ አንድ በምክትል ማዕረግ እንዲመራ ደግሞ ክልላችን ትኩረት ሰጥቶ በተለይ ለፓርኮች ትኩረት ሰጥቶ ይሄንን መዋቅር በአዲስ መልክ በምክትል እንዲመራና ፓርኮችን ብቻ ተከታትሎ ማዳን በተለይ ወደ ቀድሞ መመለስ እንዲችል ክልላችንም ላደረገው እንትን እጅግ አድርጌ ማመስገን እፈልጋለሁ። ከዛ አንፃር ይሄ ፓርክ እንግዲህ በፊት የነበረበትን እናስታውሳለን። ከዛ በኋላ አሁን ይሄ ፕሮጀክት መጥቶ ከቻምና ጀምሮ ከጀመሩበት ጊዜ ጀምሮ እንግዲህ አሁን ኦሬዲ 3 አመት ነው የሚቀረው። እስከዛ የሰሩበት አመታት ግን ይሄ የሚባል ለውጥ አለ ነው። ህብረተሰቡን ግንዛቤ ከማስጨበቅ አንፃር በህብረተሰቡ ውስጥ ይሄ ታክስ ፎርሶችን በማቋቋም እያንዳንዱ ህብረተሰብ ፓርኩ የኔ ነው የሚል ግንዛቤ እስከወስድ ድረስ አድርጓል። ከዛ ተነሳ በተደጋጋሚ ስልጠናዎች ሰጥተናል። ባለፈው እንዱም እንደ ምሳሌ አሁን እዚህ መጥቀስ ሳላልፍ ማልቀረው ስልጠና ከሰጠን በኋላ የጠፋችን እንስሳ ከአዳኞች እጅ ህብረተሰቡ አድኖ መጥቶ በአካል ማስረከቡ የዚህ ማሳያ። ስለዚህ ይሄ የሰራው ስራ ቀላል ይሄ አሁን ለክልላችን ብቻ ሳይሆን ለሀገር ምሳሌ ሆኖ ባለፈውም በክልሉ በፌደራል ደረጃ ቱሪዝም ሚኒስቴር 40 ሚሊዮን ላይ ባደረገው ጉባኤ ላይ እንደ ምሳሌ አድርገን እንደ ተሞክሮ አድርገን ያቀረብነው ነው። ስለሆነ እዚህ ተሞክሮ የሚሆን በርካታ ስራ እየሰራችሁ ስለሆነ ለስራችሁም ውጤት እንኳን ደስ አላችሁ ማለት ፈልጋለሁ። እንግዲህ ይሄ ፓርክ ከማቴሪያል ጀምሮ ከዚህ ከኮምፒውተር ጀምሮ ፓርኩ ስማርት አፕሊኬሽን ተጠቃሚ ሆኖ እያንዳንዱ እንስሳ እያንዳንዱ ስካውት ምን እየሰራ ነው እያንዳንዱ ይሄ አፕሊኬሽን እንደ መልካም ተሞክሮም አቅርበን በፌደራል ደረጃም ትልቅ እውቅና ያገኘ ስራ። ስለዚህ ይሄ ሁሉ ይሄ አሁንም የእናንተ ስራ ነው። ስለዚህ በዚህ ስራችሁ ደስ ይያላችሁ ድጋፉን ከዚህ ቀጥሎም እንድትቀጥሉ ማለት እፈልጋለሁ። እንደ አጠቃላይ ግን ፓርኩ ዙሪያ ያለው ስራ ኦሬዲ እኛ አሁን ከፕሮጀክቱ ተነሳ እፎይ ብለናል ማለት ነው። ህዝባችንም ግንዛቤ ጨብጧል። ባለሙያዎቻችንም እኛ እንደ መንግስት መደገፍ ማንችለው በእናንተ በኩል በፕሮጀክት በኩል ድጋፍ እያገኘ ስለሆነ እጅግ የኛን ትልቅ ሸክም ስለተጋራችሁ ስላገዛችሁን አሁንም ምስጋና ማቅረብ ፈልጋለሁ። አሁን ደግሞ እነኚህ የመሳሰሉ አዳዲስ መኪና ማምጣት ደግሞ ቀላል አይደለም። ይሄ እኮ ዝም ብሎ የሚገኝ አይደለምና የተከፈለ መስዋዕትነት አለ። ይሄ ከፈረንሳይ ድርጅት ጋር ተነጋግሮ ይሄን ማስመጣት መግዛት መቻል ራሱ የግዢ ሲስተሙም ጠንካራ ነበር። በተደጋጋሚ በተለያየ ሁኔታ ሲንከራተት ነበር። አሁን ደርሶ እዚህ በአይናችን በማየታችን እነ መስፍንም የፓርኩ ዋርደንም ስካውቶችም ለስራችሁ ትልቅ ኃይል ስላገኛችሁ እንኳን ደስ አላችሁ ማለት ፈልጋለሁ። እዚህ ያለው የማዜ ዙሪያ ላይ ያለ ማህበረሰብ በጋሞና በጎፋ ዞኖች መካከል የሚገኙ ወረዳዎች በአብዛኛው የባዮዳይቨርሲቲያችን ለጥፋት በተዳረገበት አገራዊ ሁኔታ ውስጥ ይሄን ፓርክ ጠብቆ ያቆዩ ማህበረሰቦች ናቸው። ስለዚህ እነሱን ለመደገፍ በኃላፊነት በተሳትፎ ይሄን ፓርክ የበለጠ ጠብቀው ማቆየት እንዲችሉ ለማድረግ የሚያስችል ፕሮጀክት ነው። ይሄ ፕሮጀክት የኦልተርኔቲቭ ላይቭሊሁድ ስራው አሁን ትራክ ላይ ነው ያለው። ግዢዎች ይፈጸማሉ። ስልጠና ህጋዊ ማድረግ ማደራጀት ስራዎች ሁሉ ተጠናቋል። ቀጥሎ ያለው ስራ እነዚህ የተደራጁ ማህበራትን ወደ ስራ ማስገባት ነው፣ ተጠቃሚ ማድረግ ነው። ስለዚህ አሁን በዚህ ሁኔታ ሁሉም ነገር ፋሲሊቲዎች ተሟልተው ሬንጀሮቻችን ዛሬ በቴክኖሎጂ የዋይልድ ላይፍ እንቅስቃሴን ትራክ ማድረግ የሚችሉበት አቅም ላይ ደርሷል። ለፓርክ ሬንጀሮቻችን የጫማ ልብሶች
ለፓርኩ ድንኳን የመሳሰሉ ፋሲሊቲዎች ሲገዙ ቆይተዋል። አሁንም በፕሮኪርመንት ሂደት ላይ ያሉ አሉ። የእሳት የማጥፋቱን እንስሳቱን የመጠበቁን እንስሳቱን ለመጠበቅ ፓርኩን ለመጠበቅ የሚያስችል በ17 ቀበሌዎች የህግ ማዕቀፍ ወጥቶ ሁሉም በየቀበሌው ምክር ቤት ጸድቆ ስራ ላይ ውሏል። አሁን እንደ ድሮ ልቅ እሳት የለም፣ እንደ ድሮ ህገወጥ አደን የለም። እንደ ድሮ እንደፈለጉ ፓርኩ ውስጥ እንስሳት ማስገባት ሌላ ነገር ማድረግ የለም። ዘላቂነት ባለው መንገድ አማራጭ የስራ ዘርፎች ስለሚከፈቱለት ራሱ የኔ ፓርክ ነው ብሎ የሚጠብቅ ማህበረሰብ ኦልሞስት ፈጥረናል። ኦፍ ኮርስ እኛ አሁን እንደ አዲስ አልፈጠርንም። ከጥንት ከቅድመ አያቶቹ ጀምሮ ፓርኩ የኔ ነው እያለ እየጠበቀ የቆየ በጣም የተለየ ማህበረሰብ ነው በፓርኩ ዙሪያ ላይ ያለውና የጠፋ ነገር ለማዳን ከመሞከር ሳይጠፋ ደርሶ መጠበቅ ነው በቀላል ወጪ የሚመከረው እና ይሄን ሞዴል አድርገን በሌሎቹ ላይ ለመስራት ካለን ፍላጎት ነውና እንግዲህ የክልሉ ቱሪዝም ቢሮ ከኛ ጋር አብሮ የሚሰራው በክልሉ ባሉ በሌሎችም ፓርኮች ብዙ የምንሰራው ነገር አለ። አሁን ስለ ታማ ኮሚኒቲ ኮንዘርቬሽን ኤሪያ የተወያየን ነበር። በተለይ እዚህ ኦሞ ቫሊ ላይ ያልተነኩ ብዙ ነገሮች ስላሉ ማህበረሰብን በሚጠቅም መንገድ የኮንዘርቬሽን ኤሪያው ያስፋፋን ቱሪዝም እንዲስፋፋ ተጠቃሚነትን እንዲጨምር እያደረግን ለመስራት ኤችአርኤፍ ብዙ የሚሰራው ነገር አለና ከዚያ እንግዲህ አንደኛው ሞዴል የሆነው አይን ከፋች የሆነው ይሄ ማዜ ብሔራዊ ፓርክ ላይ የሚሰራው የኮንዘርቬሽንና የኮሚኒቲ ሳፖርት ፕሮጀክት ነው። ዛሬ በዚህ መንገድ እነዚህን ሁለት ምርጥ አዳዲስ መኪናዎች ለፕሮጀክት ኦፊሱና ለፓርኩ ተገዝቶ ተሰጥቷልና ድጋፋችን ተጠናክሮ ይቀጥላል። ፕሮጀክቱ ገና ብዙ ነገር ነው የሚሰራው። ማህበረሰቡም የአካባቢው አመራርን በጣም ተባባሪ ስለሆነ ተባብረን ብዙ ለውጥ እንደምናጣ ተስፋ አደርጋለሁ። ብስራት ይዤ ስለመጣሁኝ በጣም ደስ ይለኛል። በኃይለ ማርያምና ሮማን ፋውንዴሽን መስራቾች ስም እነዚህን አዳዲስ ለፓርኩና እንዲሁም ለፕሮጀክት ሰራተኞቻችን ለስራ የሚሆኑ መኪኖችን ዛሬ በእናንተ መሀል ይዘን ተገኝተናል። እነዚህን መኪኖች ለማምጣት ብዙ ጊዜ ተጠቅሷል። በጣም ብዙ መስዋዕትነት ተከፍሏል። በዚህ አጭር ጊዜ ውስጥ ይመጣል ብለን እኛም አላሰብንም ነበረ። ግን እግዚአብሔርም ረድቶን ይዘን መምጣት ችለናል። ከናንተ በላይ እኛ ነን ደስተኞች እና የፓርኩ ባለቤቶች ባለድርሻ አካላት በሙሉ አደራ ልንላችሁም ጭምር ነው ይሄንን ስናበረክት። እንግዲህ የመጣው መኪናውም ለፓርኩ ስራ ነው፣ ለእንስሶቹ ጥበቃ ነው የመጣው፣ ለፓርኩም ጥበቃ ነው እና በኃላፊነት እያንዳንዳችን የራሳችን እንደሆነ ያው እንደሚሰማችሁም እናውቃለን። በጣም ኃላፊነት ተሰምቷችሁም እንደምትሰሩ እናውቃለን። እስከ መጨረሻው ድረስ እንድትጠቀሙትና ከፓርኩ ውጪ ላልሆነ ነገር እንዳትጠቀሙት ለራሳችሁ ቃል ገብታችሁ በታማኝነት እንድትይዙት አደራም ለማለት ነው እና ከጎናችሁ እንሆናለን። ኤቭሪዴይ ያው ስራችንም ይቀጥላል። ፕሮጀክቱ እንኳን ቢያበቃ ያው የፋውንደሮቹ ወይም የመስራቾቹ ልብ እዚህ ስለሆነ ያለው የሚቀጥል ይሆናል ድጋፋችን ማለት ነው እና ስለ ሁሉም ስላደረጋችሁት ነገር ስለ ትዕግስታችሁም ጭምር ልናመሰግናችሁ እንፈልጋለን።